go Yodab አንጫጫቸው go Yodab አጋልጣቸው go Yodab አስለፍልፋቸው እኛ ምን አገባን ቢከፋቸው ሌቦች ናቸው በደንብ አድርገህ አጋልጣቸው አሸናቸው go Yodab አንጫጫቸው go Yodab አጋልጣቸው go Yodab አስለፍልፋቸው እኛ ምን አገባን ቢከፋቸው ሌቦች ናቸው። ዘዊ ለኔ አበባ እንኳን አልሰጠኝም። ለዘዊ ደወንኩት ትክክል ስላልሆነ ብዬ ነው። እውነቱን ግን የሚያውቅ ፋሲካ ወጣ ብትናገርና ፋሲካ ወጣ ነገሩን እንትን ብትል ኦኬ፣ ግን ደስ አይልም። እንቁርቲ ያዘችው። ሌላ ደግሞ ዮናስ ጋር ደግሞ ሰዎችን እንትን ያደርጋል ታውቃላችሁ፣ ብላክሜል ያደርጋል። ብላክሜል ያደርጋሉ ቲክቶክ ላይም ታውቃለሽ አይደል ጂጂ? ጌመሮች ምናምን ብላክሜል ያደርጋሉ። አልሰማሽም? ዳይቦን እኔ ነፃ አውጥቼው መልሶ አልሰደበኝ። እኔ ግን ለምን ነው ጂጂ እንደዚህ የሚሆኑብን? ዳይቦም ፍሬም እንዴ ለምን ከዳይቦ ጋር ተጣላችሁት? እኔ እሱ ያናደደኝ ነው። ይኸውልሽ ዳይቦ ጌታ ምስክር ነው፣ አስታርቀኝ 2 ጊዜ አስታረኩት ከዲቦራ ጋር። ከዛ ደግሞ ተመልሶ ሂዶ ደግሞ በቃ እሷን በየቦታው እየዞረ እሷ እንድትሰደብ ነው የሚፈልገው። ከዛ እኔ ደወሉልኝ ከቴዲ አዋሳ ቤት የገባች ጊዜ ዲቦራ ታስታውሻለሽ? ገብታ ስትናገር ደወለልኝ ዳይቦና ሚሚሾ የምትባል አወቃት። ሚሚሾ አሁን ከዳይቦ ጋር አብራ ምዞሮች እንትን ደወሉልኝና ምን እናድርግ አሉኝ። መከርኩት። በቃ ምን ነው የምትፈልገው አልኩት። እኔ የምፈልገው በቃ እሷ ነገረኝ ሁሉን ነገር። ያሳዝናል። በቃ ከ$86,000 በላይ አውጥቻለሁ። ቤት አሰርቼላታለሁ። የቤተሰቦቿን በክራይ ሁሉ ምከፍል የነበርኩኝ እና ምን ነው የምትፈልገው? ወድጃት ነበር ፍቅር በይዙ እና ምን ነው የምትፈልገው? እሷ እኮ አልፈልግህም አለች። አይ በቃ እንትን እንፈልጋለሁ እሷ እንድትሰቃይ እፈልጋለሁ ሲለኝ ኖ ይሄ ትክክል አለም ፈልገን ያረከው። አዎ ፈልጌ ነው እግዚአብሔር ቃልቻለሁ። አሰማችኋለሁ ከፈለጋችሁ ፐርሚሽን ይስጠኝ አሰማዋለሁ። በእርግጥ ምን አባቱና አሰማዋለሁ ከፈለጋችሁ። እኔ ባደው አረማለቅ ላይ ሁሌ እላለሁ ከኔ ጋር ስልክ ከደወላችሁ ቀዳለሁ። ለምን ስለምትዋሹ። አንድ ያሰማው ነገር ይስተካከለ ጂጂ አሰምቻ ካለው ላይ አላቅም ግን አለኝ ደውሎ አንደኛ ላይ አንደርስታንድ አላረግም ሰዎች ሲያወሩ። እንደገና ነው አማርኛችሁ ስለሚከብድ እሱ ደግሞ እንግሊዘኛው እንትኑም ይከብዳል። ሚሚሾ የምትባል ነውና ያንተን አድቫይስ እንፈልጋለን አለኝ። አድቫይስ ትፈልጋለህ አልኩት። ኦኬ ለሱ እንግዲህ እኔ ከሰው በጣም ነው እኔ ነኝ ፕላትፎርም የሰጠው ዳይቦን። ያ ሁሉ ብር እያወጣ እየሰጠ ማንኛቸውም ፕላትፎርም አልሰጡትም። ፕላትፎርም ሰጥቼ ጆከርን ጠርቼ አስታርቀ ነው 2 ጊዜ ተጣልቶ መጨረሻ ላይ አለያዩዋቸው። ከዛ በውስጥ እሷም ትፈልጋለች ባደወይ መጨረሻ ላይ ግን እሷ ምንድነው ሌሎች ጋር እየሄደ ጊፍት መስጠት ሲጀምር ቤታዩ ምን አለች? አንቺስ ሞኝ ነሽ እንዴ? ቤታዩና ጎች ሞኝ ነሽ እንዴ? መልሹ አሏት። ከዛ አስታርቀኝ አለች እሷ። እሺ አልኩኝ። እንግዲህ ጊፍት ለኔ እየሰጠኝ ነበር የዛን ጊዜ አይደል እንዴ? እኔ ጊፍት ፈላጊ ብሆን ኖ እሷን አልሰደብኳትም፣ መሰደቢያት አላቅም፣ ዲቦራን አልተናገርኳትም። እንዲያውም ዲቦራ ከኔ ጋር ጀለስ ነን፣ ጌም እየተጫወትን ነበር። እኔ ሳላውቀው ነው መጥቶ መስጠት የጀመረው። ከ2 ቀን በኋላ እኮ ነው ያወቅኩት ማን እንደሆነ። እኔ እኮ ከዛ በኋላ እኮ አልሰጠኝም ለኔ ዳይቦ፣ ሳላውቀው እኮ ነው የሰጠኝ። ከዛ በኋላ ሰጥቶኝ አያውቅም። ግን አስታረቅኳቸው። ነው ይጥሩ አይደለም። አሳዘነኝ በጣም። እናቱን አናገርኳት። ምስኪን እናቱ ወሎዬ ናት። እናቱ በጣም እሱ ካንሰር ሰርቫይቨር ነው። ብዙ ነገር አሳልፏል። ነገረኝ ታሪኩን። ሲነግረኝ ዲቦራ በእንትን ነበር የምታጫውተው በቴሌግራም። በቃ ይወዳ ባለ ለይውልን 1 አመት ያህል ምናምን በቴሌግራም ነው በቃ እንትን የምታጫውተኝ። አታስነካኝም እንትን ምንድነው ዱባይ ድረስ ይጃለ የመጀመሪያ ዱባይ ድረስ ይጃለ። ልክ ኤርፖርት እንደወረድኩኝ ወስዳ የቃ ፈርኒቸር ነው ያስሞላችኝ። ከዛ በኋላ ደግሞ ክለብ ይዛኝ ሄደች አለች። ክለብ ይዛኝ ሄደችና ወደ 5700 ድርሃም አስወጣችኝና ከማቲ ዳንሰሩ ማቲ ቂጡን ውልጥ ውልጥ ይላል ከሱ ጋር ጥላኝ ሄደች አለ። ተናድጄ ሄድኩኝ አለ። ከዛ አስተመልሼ ሄድኩ ጊዜ ደግሞ አንድ ቀን ዲነር ወስጃት ዲቦራ አላስነካችኝም። እንትኗን ስነካት ሁሉ መታችኝ። ስለዚህ አልቀመስኳትም እና አልቀመስኳትም። ስማታ ቃል ስሚያት አላቅም። እግዚአብሔር ቀድቼዋለሁ አለኝ። ስሚያት አላቅም፣ አሳይታኝ አታቅም። እና ምን ታርግ ስለው በቃ እኔ እበቀላታለሁ 86 እሷ ስጠኝ ብላ ነው አይደለም እኔ ነኝ ሰጠዋት ፈልጌ ፍቅር ይዞኝ ከሷ ጋር አለ። እያለቀሰ እናንተ እንደውም እቺ አዲሷ የያዘችው አለች ማነው ስማ ሚሚሾ የምትባለው የጡቷን ገልብጣ የምትወጣው
እግዚአብሔርን ዲቦራ ነው አሰማለሁ። ይሄ ልጅ ትክክለኛ ስሙን ሙሉ ስሙን ካገኘው ደግሞ እሄድበታለሁ። እዛኔ አሳዘነኝ። ወንድ ልጅ ሄድ ያልኩት ወንድ ልጅ እንደዚህ መሆን የለበትም። ተናደድኩበት። ሚሚሻም ተናደደችበት። እዮዳብ አይሰማም። ጂጂ ቋዳም አይሰማም። አሁንም ሄዶት ይመለሳል። አሁን ራሱ ዲቦራ ና ብትለው ተመልሶ ይሄዳል። በዲቦራ ፍቅር ይዞታል። እኔ ምን አልኩት? ይኸውልህ አንተ የሚያስፈልግ ጸበል ነው አልኩት። ሙስሊም ነኝ አለኝ። ኦኬ አንተ የሚያስፈልግ የሆነ ቦታ ሂድና እንዲያው ምን አለ ይሄ ብሉ የምታረገው ነገር እሷ መተት አርጋብኛለችና እሱ ለሱ ራሱ ሂጄ ተጸልዮልኝ ምናምን ሄዳንኩት አለ። ይቀባጥራል ሰውየው። ከዛ አንተ የሚያስፈልግ አልኩት። በቃ ሴት አይደለም የምትፈልገው? ምን ኢትዮጵያ ሄደ እኮ የፈለግከው ሴት አይኔ ዲቦራን ነው የምፈልገው። አትፈልግህም፣ በቃ አትፈልግም፣ እምቢ ብላለች። አሁን አቢዩዝ እያደረክ ነው አልኩት። አሁን አንተ አቢዩዝ እያደረክ ነው። አቁም፣ ምከረኝ አለኝ። በቃ ምክሬ ተው፣ አታውራ፣ ተዋት፣ እርሳት፣ የራስክን ላይፍ ኑር። እንዲያውም አደይ ያሰጠሁት ይሄ ብር በየቦታው ከምትበትን ከዛ ምን አለ በኢትዮጵያውያኖች መወደድ እፈልጋለሁ አለ። በኢትዮጵያኖች እንዲወድ I want to be loved by the Ethiopians። ስማ እኔ want to be loved by the Ethiopians። እኔ ደግሞ Ethiopians not gonna love you እንደዚህ ያልኩት። they're not gonna love you Ethiopians። ሌላ ደግሞ ቤታዮ ከእሷ ጋር ጓደኛ እንድትሆን አልፈልግም። ቤታዮ ከእሷ ጋር ጓደኛ እንድትሆን አልፈልግም። እንዴ ምን አይነት እንትን ነው? እሷ ናት የለወጠቻት ብሎ እኮ ስለሚያምን ነው። ከእሷ ጋር እኮ እሷ ከመጣች ነው። ዲቦራ እኮ በጣም ከቤታዮ በልጠች ስማርት እኮ ናት ጂጂ። ዲቦራ እኮ በጣም ኢንተለጀንት ናት። እውነቴን ነው የምልሽ። እኔ እኮ ነገርኩህ። እንዲያውም አልኩት ዲቦራ ናት ቤታዮ ነው የለወጠቻት አልኩት። አረ ዲቦራ አደገኛ ናት። ዲቦራ በጣም ስማርት ናት። እና እኔ ደግሞ ይኸውልሽ ምን አልኩኝ? እንደዛ ሲለኝ አንተ አልኩት ይቅርብ ዲቦራ ሽዛራ ሊግ አልኩት። ለምን ከእንትና ጋር አላገናኘም አልኩት፣ ከዜዶ ጋር like አንተ የሚያስፈልግ ያገላበጠ። ምክንያቱም እሱ እንደ ሴት ነው አክት የሚያደርገው። ያለቅሳል፣ እግዚአብሔርን ያለቅሳል። እና ያቺ ደግሞ ሚሚሾው እዮዳብ እንዲህ ነው የሚያደርገው። ይኸውልህ ሁለተኛ አይደገምም። እንደ ድራግ በቃ ከዲቦራ ጋር ሱስ ይዞታል። እንደ ድራግ ነው የሚሄደው አለች። ዲቦራ እኮ ቦልቀው በፌክ አካውንት እንደሚሰጥ ታውቂያለሽ ጂጂ? በፌክ አካውንት ዲቦራ ቦልቀው በፌክ አካውንት። ስለዚህ ምን አልኩት? አንተ ችግር አለብህ አልኩት። ዲቦራ አይደለም ዲቦራ ራሱ ዝንጥ አድርጋ ነው የምትወደው። ትፈልገዋለች። አትፈልገውም። እኔ ደግሞ ዲቦራ እግዚአብሔር ነው የምልሽ ዲቦራ አትፈልገውም። አሁን አይ ትፈልገዋለች። ኖ ዲቦራ ይኸውልሽ ዲቦራ መጀመሪያ ምን መሰለሽ እዚህ ጌም ጂጂዬ ከማን እያወቅሽ ጌም ላይ ጨዋታ ላይ ምናምን ላይ እዚህ ጨዋታ ነው አለ እንዴ። ማንም ብር የሚያፈስ ከሆነ እኔ ብቻ እኮ ነኝ አልፈልግም እያልኩኝ ማባረው። አሁን እኔ አቁም ያለው እንደዛ ማለት ምን አገባኝ። እስከሚያፈስ ከሆነ ሴት ነሽ አንቺ ጂኪያ የሆነ ሰው መጥቶ ዝም ብሎ ብርም ስላለው ገባክ ትፈልገዋለች። ልጁ ብር የለውም ከስሯ አለኛውን እኮ ጌም ጀምሮ እኮ መልሱልኝ እኮ አለ። እየዞረ እኮ አሁን በእልህ ነው። እኔ እንደሚመስለኝ እንደውም የእናቱን የመድኃኒት ገንዘብ ይመስለኛል እያወጣ ያለው። ተረዳሽኝ ጂጂ? ኦኬ እኔ አሁን ሙሉ ስሙን ላኪልኝ ዲቦራ፣ ሙሉ ስሙን ላኪልኝ። ኢትዮጵያ ቢዝነስ ካለው አዘጋለታለሁ። በጣም ባለጌ ነው። ምን እንዳታውቃለሽ? ኢትዮጵያ ሴቶችን እገዛለሁ ነው ያለው። ጂጂ ምን አለ መሰለሽ? ኢትዮጵያ ሴቶችን እገዛለሁ እገዛቸዋለሁ። ከትናንት ወዲያ እኮ እንትና ጋር ገብቶ እኔ ያናድደኝ ምን መሰለሽ? እኔ ዲቦራ ሃይማኖት ስትነካ ብሔር ስትነካ አይቻል አቅም በራሷ ሰውነት በራሷ ገላ ነው የምታደርገው አይደል? ቤታዩን እኮ የተቃወመናት ፖለቲካ ስለምነካ ብሔር ሃይማኖት ስለነካች ነው አይደል እንዴ? አሁን ለምን አነካትም? አሁን ወደውን ከራ አይደል እንዴ? ወጣለች ከዛ ሁሉ ኮምፕሊትሊ። እንዲያውም ዛሬ በትግረኛ ሁሉ ዘፈን እየዘፈነች ነው። ወጣለች። አሁን እኔ ቤታዩን አነካትም፣ በቃ ጨርሳለች። ዲቦራ ግን በገዛ ሰውነቷ ላደረገችው ነገር ለምን እንቃወማታለን? እኔ ደግሞ እንዲያውም በሶሻል ሚዲያ ዲቦራ ስትበለቃቀጥ አይቻል አቅም። ጂጂ አንቺ ቤቢ ካየሽ ትንገሪኝ። እንትኑ ግን ምንድን ነው የናክት ፎቶ መስማ ውሸት ነው። እኔ ከፈለጋችሁ ይኸውልህ የዲቦራውን ፖርኖ ጋር ተባለ ቪዲዮውን እኔ እንዲያው በህይወቴ አርጌው ማላውቀውን ነገር አደረኩ። ሪሰርች ለማድረግ ገብቼ ያገኘው የሌላ ሰው ቪዲዮ ነው። የእሷን ፎቶ አደረኩት። ኦኬ ኮምፒውተር ሰራ የእሷን ፊት አይ እንደ በእናትሽ እንትን እኮ ጉልበቷ እኮ ይነቃል። ጡጡ አይደል እንዳላየሽውም እንዴ? እኔ መጀመሪያ ቀን ለኩልኝ ወዲያው ነው የሰራስኩት። እኔ ቪዲዮን ባደወይ የላከው እሱ ራሱን የላከው በየቦታው እየላካለ እሱ ነው። ከዛ ማለት ቤታዩን የላከችው አለ። ግን እኔ ይኸውልሽ በጣም የምጠላው ነገር እንደው ሀቅ ለማግኘት ብዬ
በህይወቴ ማለት ነው ገብቼ አገኘሁት። ያም ቪዲዮ ራሱ አገኘሁት። ያቺ ሴትዮዋ ራሷ ግን ያንን ቪዲዮ ወስደው ኢትዮጵያዊ ሴት ናት፣ ግን ዲቦራ አይደለችም። ጌታ ምስክሬ ነው። ኢትዮጵያዊ ናት፣ ግን ዲቦራ አይደለችም። ኧረ እባክህ ኢትዮጵያዊ ናት፣ ግን እዛ ላይ ወስደው እንትን አደረጉት፣ ኤዲት አደረጉት። ኤዲት እንደተደረገ ደግሞ እኔ ከፈለጋችሁ አዶቢ ፕሪሚየር ላይ ገብቼ ስፕሊት አድርጌው አውጥቼዋለሁ። ያወጣዋል እንዳለ። ግን ያን ማድረግ የፈለጉት ለምንድን ነው? ዲቦራን ማጥቃት የሚፈልጉ ጠላቶች አሉ። ታውቂያለሽ ጂጂኪያ ከፈለኩ አንቺን እንደ የኔን ባለቤት እኮ በፎቶሾፕ በምናምን እያደረጉ በየቦታው ሲፖስቷት አልነበሩ? ዳልቻ ባንቺ ሲሰድበኝ ምናምን። ግን እውነት ይመስላል እኮ ግን እሷ እኮ የዲቦራ እኮ ማለት እኔ ደግሞ እና ቪዲዮ ይደረጋል፣ ኤዲቲንግ ይደረጋል። ሌላ ሰው ጋር ሀበሻ ናት፣ ሴት ናት። ወስደው የእሷን አድርገው ማለት ነው። አየሽ አሁን ምንድነው የተፈለገው? እሱ ወዷታል፣ ፍቅር ይዞታል በኃይለኛው በቃ ፎንቃ፣ በህይወቱ የገባለት ፎንቃ እንደዚህ የለም። ልጁ አሁንም አያቆምም። እኔ ከሱ ጋር የተጣላሁት ለምን ወጣቃለሽ? እንደዛ እሺ ብሎ መክሬው ተለያየን። እሺ አለ በቃ አልነካም ካሁን በኋላ። ተመልሶ በሌላ ቦታ ገብቶ እየሄደ ያሰድባታል። ጭራሽ በሌሎች ዜጎች ማሰደብ ሲጀምር ኖ አንተ ኢትዮጵያን ሴትም አትነካም ብዬ እኔ መታገል ሲጀምር ማሜም ገባ። ከማሜ ጋር ጌም ጀመሩ። አበደ። ከዛ መጣና ልጆችን ሰደቡ። የኔ ልጆች ሰድቦ ሄደ። የኔ መጥቶ ልጆችን ሰድቦ ሄደ። ዳይቦ ምን ብሎ እንዴ እኔ በሰጣው ገንዘብ እኮ ነው ልጆችን የምትመግበው። ሂድና ልጆችም እነዛ go feed your starving children አለኝ። የኔ ልጆች ነክቶ ይሰውዬ ሰው ሊሆን ረገጥኩት፣ አጠፋሁት፣ ረጋገጥኩት። እግዚአብሔር እንጂ ዲቦራን አትንካ ብዬ ስቃወመው ለዚህ ልጅ እንግዲህ እኔ እግዚአብሔርን ዲቦራ ትጠይቅ ጌም እኔ እየሰጠኝ ነው ያስቆምኩት። እረፍ ያስታረኳቸው ኖ እርቅንም ምክንያቱም እውነት ነው መሰለኝ ሪሌሽን መሰለኝ። ዲቦራ እኮ መታረቅ አልፈለገችም ነበር። ሰዎች ናቸው ገፋፍተው ነው ታረቂ ያሏት። ሰዎች ገፋፍተው እነ ጆከር እነ ምናምን እኛ ለምን በዛ ምክንያት ያው ግማሽ አማራ ነው ብሄር ማድረግ ጀመሩ ምናምን። ያ ነገር እንዲቆም ስለፈለግን አስታረቅናቸው። ታረቀ። ከዛ ምን አለ? 3 መስፈርት እፈልጋለሁ። አንደኛው ሞዴሬተር ትስጠኝ፣ ሁለተኛው ከቤታዮ ጋር ጓደኝነት ታቁም። ይህ ሰውዬ ሰገጤ ነው እንዴ? በቃ የሚፈልገው ምንድነው? እሱ በቃ እኔም ብቻ ታናገኝ፣ እኔ ብቻ ፈላጭ ቆራጭ ልሁን፣ እኔ ብቻ እንደዚህ ልሁን። እሷ ደግሞ ዲቦራ ደግሞ በቃ አልፈልግም ያንተን ገንዘብ ይዘህ ጥፋ አለችው። አለቀሰ። ከዛ በኋላ ምን ማድረግ አለብኝ? ጂጂ ነው እንትና ጋር አላት የሚባለው ከዞይ ጋር አላት የሚባለው ውሸት ነው። እሱንም ውሸት ይኸውልሽ። ዘዊ ያገኛቸው ሁሎችን ነው። እዛ ዲቦ የሄደ ጊዜ ዲቦራን ፐርሰናሊ ብቻዋን አላገኛትም። ያም ውሸት ነው። ማን ነው ያን የተናገረው? ዳይቦ መጥቶ እኔ ጋር ምን አለ? ዘዊ ጋር አልጋ ላይ ያስኳት አለ። ዋት ነበር እንዴ እሱ? እኔ ከዚህ ቤት ነው የተናገረው። እኔ ቤት እንደዛ ሲል እኔ ዘዊ እንዲያውም ባደው ማን ነው ኦልዌይስ የሚባለው ዘዊ ነው ተባለ። አንቺ ዘዊ እኮ ኦልዌይስ ነው ይባላል። ከዲቦራ ጋር እኔ እኮ ከዲቦራ ጋር አልጋ ተገናኘ። ዲቦራን እሱ አልነካዋትም አለ። አላቀመሰችኝም። አንድ ወንድ ልጅ ልንገርሽ እንኳን ብር አውጥቶ ነውና ጊዜ አውጥቶ ወንድ ልጅ ባደው አሁን ዲቦራን ቢቀምሳት ዞር ብሎ አያት። በነገራችን ላይ ዞይና ዳይቦ ዞይና ዲቦራ ምናምን ሆነው ታይተዋል አሉ። እንትን ላይ ምንድነው ላይቭ ላይ ገብተው ማለት ነው ይመስለኛል። ማለት ብቻውን አይደለችም፣ በግሩፕ አግኝተውት ይሆናል። ዱባይ ላይ ማለት ነው። ከዛ እኔ አሁን መናገርም አልፈልግም። ሌላ ታሪክ ምናምን ነገር ሲያወሩ ሰምቻለሁ። አሁን ለምሳሌ እሱን ያላቅም የተባለው አግኝቷታል እንደዚህ አድርጓል ምናምን ብሎ ውሸት ተናገሩ። ኦኬ እዚህ እኮ ሶሻል ሚዲያ እኮ ጂጂ የዮዳብ ልጆች እሱ አይደለም ሲባል አልሰማሽም? ባለቤቱ ከናይጄሪያ ወልዳ ነው 4 ልጆች አልተባለም? አንተ ደግሞ በድንግል በአክሊል ነው ያገባ ነው። ገባሽ? ሁለታችን እኔ አሁን እቺን ቁርጥ ያለች ይኸውልሽ እኔ በአክሊል ነው ያገባ ነው እና ባለቤቴ በልጅነታችን የተጋባ ነው፣ በወጣትነት ነው የተጋባ ነው። ግን ይኸውልሽ ውሸት ሲዋሽ ማለት ነው እነ ዮናስ ሴጋው እነ ምናምን እኔ 4 ልጅ ያለኝ 5 ልጅ አለ ይላሉ። ምንም ነገር ማግኘት ሲያቅታቸው ማለት ነው። እንደዚህ አይነት ውሸት ይዋሻል። ለምን አሁን ምንድነው ሰውን ስም ለማጥፋት ከተፈለገ ሁል ጊዜ እንዲህ ውሸት ነው እንትን የሚለው። ህዝቡ ደግሞ ዝም ብሎ ነው የሚበላው። አሁን እኮ አሳየዋችሁ። ቲክቶክ እንዳልከፈለ አየን አይደል? ቲክቶክ እንዳልከፈላቸው እናውቃለን። ላይፍ ኢንሹራንስ ምናምን። ዘዊ ደግሞ የራሱ ቢዝነስ አለው።
ብዙ ቢዝነስ እኮ አለው። እኔ እኮ ስለሱ ቢዝነስ ማውራት አልፈልግም። በስሙ እኮ አውጥቼ እኮ እኔም ራሴ አሁን ይሄ ነገር እኔም አላምንም። በነገራችን ላይ ቲክቶክ ላይ ያለ ነገር አላምንም። ብዙ ውሸት አለው። በተለይ እንቁርት ከነካቸው አላምንም። እኔ ቢያገኛት ለምሳሌ አሁን ሲንግል ሆኖ ቢያገኛትስ ምን ችግር አለ? አሁን ዲቦራ ሲንግል ናት፣ እሱም ሲንግል ነበር። ላይክ አላገኛትም። ከርፋፋ በላት እንጂ እኔ የሚላትን ቦታ ይዛ አዲስ አበባ ያለውን ትቆጣጠር ነበር እንጂ በጥርሷ ተሰብራ እንደዛ አናቷ ከሚፈጠፈጥ እየተጫወተች አንድ አበባ እያለች ከምትወድቅብን ገባሽ ቢሆን ኑሮ ነው። ግን እዚህ ጋር እያየሽ በባለፈው እኮ አራይፒ ልንን ነበር እኮ እንደዛ ስትጫወት ባናቱ ድንጋጤ። እኔ እግዚአብሔር በጣም ነው እንትን ያልኩት። እኔ በጣም ነው የደነገጥኩት። እና እንደዛ ጥርሷ ቢወልቅስ ቢረግፍስ ገባ በቺስ አስበሻል? እና ሴት ብር የምትወድ ሴት እንደዚህ የምትሆን ሞኝ ናት እንዴ? ዘዊን አግኝታ በ1.1 ሚሊዮን ዶላር በሶሻል ሚዲያ ብር የበተነ ግለሰብ ብታገኝ ኢትዮጵያ ቢዝነስ ያለው ዝም ትላለች። ብር ወደ 1 ሚሊዮን በትኗል ብለህ ታምናለህ? 1.2 ሚሊዮን ዶላር በትኗል። ኦፍ ኮርስ እኔ ካልኩሌት አድርጌዋለሁ። ዲቦራ ራሷ ቆይ ስንት ነሽ ዲቦራ? ጂጂ ልንገርሽ፣ የዲቦራ ስንት እንዳወጣች ልንገርሽ 38 ናት አይደል? 98,000 ዶላር አወጣለች እሷ ራሱ። ሌቨል 38 ማለት 98,000 ዶላር ማለት ነው። ጂጂ ላሳያችሁ፣ ኧረ ቆይ ላሳያችሁ። ባለፈው እኔ ቲክቶክ የተዘጋው ላይ እኮ እኔ ራሴ እኮ ኦልሬዲ እኮ 30 ገብቼ ነው። ቆይ ይኸውልሽ ከ35 በላይ ነው እንትን የሚቆጥረው። ላሳያችሁ። እስከ 35 ዝም ብሎ ነው፣ ከ20,000 ዶላር በታች ነው። 40 ሌቨል ማለት አሳያችኋለሁ። 47 ይኸውልሽ ከ37 በላይ ደግሞ እየከበደ ይመጣል። አሁን ከ39 40 ለመግባት በ100,000 ዶላር ምናምን ማጥፋት አለብሽ። ላሳያችሁ። አሁን ልተማሩ። እኔ አሁን ጌመሮች ይናደዱብኛል፣ ግን ይህ ውሸት መቆም አለበት እንዴ። ዘዊ በጣም ብዙ ነው የሰጠው። 3 አካውንት ነው ያለው ይላል። ዋት እኔ ጌም አለኝ ባደወይ በ20 እና ለኔ ሲሆን እንዳጠፉሽ። የመጀመሪያ ጌም እኔ ጌም ተጫዋች አላውቅም። የቀጠሮ ጌም ጂጂ ዲሴምበር 20 ላይ ጌም አለኝ። እዛን ጊዜ እስኪ ወዳጅና ጠላት ከዲጋ እንጫወት ስለምቢ ብለ ከቶሎስ ነው ከእንትና ጋር ነው። አንቺ ጋር በጣም አንቺ ጋር ብዙ የሚጠላሽ ሰው በእኔ በኩል አማራ ነው ኦሮሞ ነው ብሎ እንትን እንዳይሉ ፈርቼ እኮ ነው እንጂ ብዙ ብር ማገኘው እንደውም ከአንቺ ጋር ብጫወት ነበር። ወይኔ ጂጂ ከአንቺ ጋር ብጫወት በየ ነበር እኮ ልክ ግን ከእንትና ነው እኔ የፈለኩት። ከእንትና ጋር ነው የምጫወተው ከፋሲካ ቶላ። እንዴት ናት እሷ በጉዲፈቻ የገባች ትግሬ ናት። ታሸንፋለች በነገራችን። ኧረ ኦሮሞ ናት ነገር አታምጣ ነው እንትን አጀንዳ ክሬት ማድረግ አለብኝ። ሰው እንትን እንዴ የሆነ ነገር መፋ አለብኝ አይደለ? ሰዎች ጊፍት እንዲሰጡ። ፋሲካ ቶላ ኦሮመኛ የምትችል በጉዲፈቻ የመጣች ትግሬ ናት ብለዋል። እኔ ለውበት ወይ ላሳያችሁ፣ የቲክቶክ ጊፍት እንትን ላሳያችሁ። ጊፍተሮች አሁን ዘዊ በጣም ሰጧለኝ። አይ ሆፕ ለኔ ጌም ይመጣል ብዬ አስባለሁ። ዲቦራ ትመጣለች። 2 አካውንት እኮ ነው ያለው ታውቃለህ? 3 አካውንት ነው ያለው ብለዋል። ዲቦራ 3 አካውንት ነው ያለው ብለዋልኝ እና 3 አካውንት ነው ካልኩሌት አደረኩት። አንቺ አንፎሎ አድርገሽኛል እንዴ ዲቦራ? አይገርምም? አንፎሎ አድርጋኛለች ዲቦራ። ሳሚ ይገርማል እኮ እየታገርኩልሽ። ሲጣሉ አንፎሎ የሚያደርጉት ነው። ለምን ነው ላይክ እኔ በዚህ ደረጃ ዲቦራ ለኔ ጌም ትመጣለች እንደዚህ መቼም። ቆይ ቲክቶክ ጊፍተር ሌቨል ቻርት ላሳያችሁ። ሌቨል ቻርት እኔ ባለው ወይ የዛን ጊዜ አያለው እኔ በማንም ሰው እኔ እግዚአብሔር ነው ብላችሁ ዘዊ አንድ ቀን መጥቶ ይጆዳ ያ ሰዎች ራሳቸው ለምን አያዩ? ከዚህ በፊት አሳይቷቸው ኖ ማየት አለባችሁ። ለምን መሰለሽ ሂዊ እኔ አቆሙም ሰው ስላለው ነው የሚሰጠው። ይኸውልሽ ካልኩሌት እናርግ። ሌቨል 38 ማለት 5.4 ሚሊዮን ኮይን ማለት ነው። እየሰማሽ ነው ጂጂኪያ? ስንት 5.4 ሚሊዮን ኮይን ማለት ነው። ሌቨል 38 የዲቦራ ሌቨል ማለት ነው። ኦልሞስት 98,000 ዶላር ማለት ነው። ኤክስትራ ነው 98,000 ዶላር ነው ኮስቱ ከመጀመሪያ ጀምሮ ማለት ሌቨል 38 ለመግባት እንዳትሮጪ ዲቦራ እንዳትሮጪ። ሌቨል 38 ለመድረስ ኦኬ
ለበልሰ ላሳያችሁ እንዴት እንደሚቆጠር። ወይ ግን እኮ ባንዴ የተገዛ እኮ ነገር አይደለም ይሄው ነው አይደል? አልገባሽም? በቃ ለዛ ለበል ለመድረስ ኢንታየር ያወጡት ለመድረስ $98,000 አውጥታለች። ኢማጂን ያገኘችው እንዴ! ሄለን ወርቄ እኮ በቀን $5,000 ነበር የምትሰራው። በፊት ነው። አሁንም ይሰራሉ። አሁን ይኸውልሽ በቀላሉ እነ ማሜ እነ ምናምን ከ2,000 እስከ $3,000 በቀን ይሰራሉ። የሚያወጣላቸውን ሰዎችን እናውቃቸዋለን። እዚህ ሀገር አሜሪካና ዱባይ እኮ ነው የሚወጣው ብሩ ታውቂያለሽ ጂጂ፣ አብዛኛዎች። ስለዚህ እኔ አውቃለሁ ዲቴል እንትኑ ኢንፎርሜሽን አለ። ማውጣት አይችሉም ማለት አይችሉም። ኢትዮጵያ ያሉትም ማውጣት አይችሉም። ዱባይ ያሉትም ዱባይ ይወጣል፣ ግን ከአሜሪካ ዱባይም ያሉት አያወጡም። ምክንያቱም ለምን መሰለሽ ታክስ ምናምን ብዙ ነገር ኢትዮጵያ አይቻልም። ኢትዮጵያ ያሉት እንዳለ ነው ማውጣት አይችሉም። የሚያወጥ ዱባይ የሚወጣል በፔፓል ነው የሚወጣው። ፔፓል ዱባይ ፔፓል የሚሰራው የት ነው? አሁን ጀርመን ያሉት ምን ያደርጋሉ መሰለሽ? የጀርመን መንግስት እንዳያውቅ ምናምን እንዳያውቅ ታክስ እንዳይቆረጥባቸው ምናምን እሱን ያልገባዛው እሱ እንትን ነው ተውት። ለብዙ ሰዎችም ጥሩ አይሆንም። የሰዎች ህይወትን እንትን ማድረግ አልፈልግም። ለምን ጥሩ አይሆንም? ምን አባታቸው ያመጣሉ? ኧረ እኔ ልግባ ካልኩኝ አዳሜ እንዳለ ቲክቶከሩና እስር ቤት ነው የምከተው። ግን ይደብራል። ኧረ በጣም ኢሊጋል ነገር እኮ ነው የሚደረገው። ኦኬ ሌቨል 30 ስንት ነው እንበል? ሌቨል 40 ኦኬ። ቆይ እኔ የምልህ ታዲያ ሰው ነው ይሄንን ሁላ ብር የሚያወጣላችሁ በእምነት አይበላባ እንዴ? ይከፈላቸዋል። ለምሳሌ አሁን ይኸውልሽ እዚህ የሚከፈላቸው ጆን ዳንኤል በጣም ያወጣ ነበር ለብዙ ሰው ባዛው ከዱባይ። ጆን ዳንኤል እኮ $85 ሚሊዮን ብር ነው የተያዘበት አካውንት ውስጥ። ጆን ዳንኤል እኮ እንትና ለምሳሌ ዮኒ ቶራንቶ ያወጣ ነበር ለሰዎች አይደል? ራሱ ተናግሯል። በጣም ብዙ በሰርቪስ የሚሰጡ ሰዎች አሉ። ለምን ለማለት ነው? ዮዳብን የነካ የለውም በረካ እንዳለ ዝግፊል ይከፍላሉ ያወጡ በጣም እንዴ። ለምሳሌ ጂጂኪ እኔ ሄለን ወርቄ ጠይቃኝ ነበር አወጣልኝ ብላ ማለት ነው። ያምሻል አልኳት። በኔ አሁን እንዴ በጣም ከባድ እንትን እኮ ነው። እኔ የሰው አውጥቻለሁ እናቴ አይደል። ስለዚህ አሁን ምንድነው በቃ እንትን በነፃ ነው ያወጣው። በነፃ ግን ሳልቀበል ማለት ነው። ምን ቴንኪው እንኳን ላልባል ነገር ግን እኔ የሚከፈል ከሆነ ያወጣላችኋል። ታክስ ትከፍላላችሁ፣ ያዋጣኛለን። ኤኒዌይ ምንድነው አሁን በቃ የፍራው እየጠበቅን ነው። ፍራው ላይ መጣም እንዴ ለፍራው ሼር አድርጉለት። ሜቢ በራራ ላይ እንዳይሆን እንጂ ወንድማችን ፍራው ዞይ ብንጠራ ይሻል። ዞይማ ምን አደረገልኝ? ምን አደረገኝ? እኔ ምንም እኮ ከኛ እኮ ምንም አይጠበቅብንም። ምን በእንደዚህ ጊፍት ስለሆነ ነው ምናምን። እዚህ ጋር ደግሞ መጥቶ ደግሞ ጊፍት እኔ አሁን ምንድነው ይኸውላችሁ ጊፍት እኮ ይሰጣሉ። ግን ይሄ ጥያቄ አለኝ ለነ ዮናስ ለነ ምናምን እየሄዱ ያወርዳሉ። እዮዳ ሌሎቹ ምን ስላደረገላቸው ነው የሚያወርዱት? ከኛ ለምንድን ነው የሚጠብቁት? ነገር እዮዳ ማወቅ ያለበት እነዚህ ጊፍተሮቹ በብዛት ባለ ሀብቶች ናቸው። አንተ ደግሞ ፖለቲካ ትነትናለህ ምናምን አይደል? ዛሬ የለንበትም። አንቺ ሴት የለንበትም። ልታዘጋብን ነው። የለንበትም። አንቺን አይደለም ይቅርታ፣ ከሱ ጋር ነው። እንደዛ ስታደርግ የእነሱንም ፖለቲካ እይታ ስለምትነካባቸው ደስ አይላቸውም። ገባ? ስለዚህ ሌሎች ፖለቲካ የማያወሩና ህዝቡን የተወሰነ ሊይዙላቸው የሚችሏቸው ሰዎች ላይ ኢንቨስት ማድረግ ነው የሚፈልጉት። ገባ? እኔ የተረዳኋቸው እንደዛ ነው። ነገ ላይ ይቅርታ ልጨርስና ታወራለች። ነገ ላይ እንኳን የሆነ ነገር ብታይባቸው አንተ በራስህ ልትተቻቸው እንደምትችል ያውቃል። እነሱ ግን ነገ ላይ ከከፈሏቸው የማይነኳቸውንና የማይተቻቸውን ሰዎች ነው ጊፍት ሊሰጡ የሚችሉት። ሁሌም እነሱን ትክክል ብለው ሊያልፉ የሚችሉ ሰዎች ነው የሚሰጧቸው፣ ወይም ደግሞ እነሱ የሚፈልጉትን ነገር የሚያንጸባርቁላቸው ነው የሚናገሩት ማለት ነው። እኔ የምረዳው እንደዛ ነው። ከተገዛ አንተ ከተሸጥክ ገብቷል። ከከፈልኩ እኔ የሰጠውን ጅጅጋ ነው መሰለኝ ያስተጋባል። እንትን ካልኩ ከከፈልኩክ እኔ የምፈልገውን ነገር ብቻ ነው የምታንጸባርቀው። እኔ በግሌ ባለ ሀብቶችና ፖለቲከኞች ከህዝብ ነው የሚዘርፉት ብዬ አምናለሁ። ገባ? ዲያስፖራም ሆነ ምን ሆነ ስፔሻሊ ሀገር ውስጥ ኢንቨስትመንት ካላቸው በቃ በባሌም በቦሌም ብለው የሚሰራ ነገር አለ። ታክስ አጭበርብሮ ሊሆን ይችላል፣ ዋጋ ጭማሪ አድርጎ ሊሆን ይችላል፣ ምንም ሆኖ ሊሆን ይችላል።
የሆነ የተነካካ ነገር አለው። ወደ ፖለቲካው ካልገባ ደግሞ ምንም ነገር መስራት አይችልም። ስለዚህ አንተ ደግሞ የሆነ የምትነካቸው ነገሮች የራስህ እይታ ምናምን ካለክ ለአንተ ኢንቨስት ማድረግ አይፈልጉም። እስፔሻሊ አሁን ላይ ባለው ሁኔታ ገባ አገር ውስጥ ያሉ ነገሮች እንዲወሩ ምናምን ስለማይፈለግ እነዚህ ስለ ህዝቡ ስለምኑን ጉዳያቸው ላልወሩ ሰዎች ህዝቡም እነሱን ስለሚመርጣቸው ለማየት እነሱ ላይ ኢንቨስት ሲደረግ ገባ ሰው ሁላ የተወደዱ በቃ ብዙ ጊፍተር አላቸው ተብሎ ወጣቱ ምናምን እዛ ጋር ይቀመጣል። እዛ ጋር 500,000 ተማሪ ከትምህርት ቤት ቢቀር፣ እዛ ጋር የወለጋ እናት ብትራብ፣ እዛ ጋር የአማራ እናት ቀበሮ ሜዳ ብትፈናቀል፣ እዛ ጋር የትግራይ እናት ብትራብ ገባ የወለጋ ህዝብ ቢሞት የአማራ ህዝብ ቢሞት ለደቂቃ አያወሩም፣ ሰፖርት አያደርጉም። ውሃ ቢጠማው ምን ቢለው ዲያስፖራው ሰፖርት አያደርግም ማለት ነው። ስለዚህ ይሄ ነገር ሲነሳ ፖለቲካም አብሬ ያነሳለሁ እኔ ገባ። ምክንያቱም ወለጋ ማዕድን አለ፣ ባህር ዳር ኦፓል አለ፣ ትግራይ ወርቅ አለ። ኢንቨስተሮች ደግሞ ምን እንደሚሰሩ ብዙዎቹ እናውቃለን። የጦርነቱም ኮንትሮባንዱ ምንም ሁሉ ነገር አለ። ይሄን ሁሉ ሲሰሩ ግን ላይሰንስ አውጥተው ነው የሚሰሩ፣ ከባለስልጣኖች ነው የሚሰሩት። ስለዚህ ህዝቡን አንተ የምትይዝባቸው ከሆነ አንተ አዳማጭ እንዳታገኝ እዛች ጋር በርበሬም እየተቀቡ ይሁን ዱቄት እየተቀቡ ህዝቡን ሊይዙላቸው የሚችሉ ግን እነዚህ ልጆች ክብራቸው አሁን ሰሞን ዲቦራ የወደቀችው አወዳደቅ ነው እንዴ? አወዳደቅ እኮ አይደለም። የዲቦራ ነፍስ ላይቭ ላይ ቢጠፋ ጉዳያቸው አይደሉም። ሰው ቢሞት ምንም አይመስላቸውም እነዚህ ጊፍተሮች። ምክንያቱም በሰው የማሜ ጆሮ ራሱን እኮ ፈነከተ። ስለዚህ እየፈነከተ መስዋዕትነት እያቀረበ ነው። ካልቸር እያበላሹ ነው። ትውልድ እያቀነጨሩ ነው። እዛች ጋር አንተ እኛ እዚህ ቤት ይሄን ማውራት እንፈልጋለን ገባ። ስለዚህ ይሄ እንድታወራባቸው የማይፈልጉ ሰዎች ሰፖርት አያደርጉም። ታፕታፕ አያደርጉ። 16,000 ታፕታፕ ነው ያለው፣ 1,000 ሰው ነው ያለው ገባ። ማህበራዊ አንዴ ልጠይቅሽ አብራሪ በደንብ ህውዬ ልጠይቅሽ። ስለዚህ እያልሽኝ ያለው የኢትዮጵያ ማህበረሰብ መልካምን ስራ የሚሰራ የሚደግፍ የለም። እንደምታየው 16,000 ታፕታፕ በቃ ኮምፕሊትሊ እኔ ለ7 ዓመት ስታገል ለ7 ዓመት ሳቀርብ ስለዚህ ከሌለ ለምን እታገላል? የሚደግፍ የለም፣ በሀሳብም በምንም የሚደግፍ የለም እያልሽኝ ነው። እኔ በሰራሁት ሪሰርች ለምሳሌ አሁን ለህዝባቸው ድምፅ የሚሆኑ ሰዎች የኦሮሞ ጋዜጠኞች፣ የአማራ ጋዜጠኞች ታስረዋል። እነ መስከረም አበራ ምናምን ጋዜጠኞች፣ ፖለቲከኞችን ተዋቸው። ትንሽም ቢሆን የህዝብን ነገር የሚናገሩ ደግሞ ሰዎች የተወሰኑ ተሰደዋል። በኡጋንዳ በምናምን ያሉት አይደል? ትንሽም ቢሆን የሚናገሩ ይቀላቅሉ። ኢትዮጵያ ውስጥ ያሉ ሚዲያዎች መናገር አይችሉም። የሚደግፋቸው ግን ብዙ ፕሮሞሽን የሚያሰራቸው ምናምን አለ ገባ። በቃ አጥፍተውታል። እሺ ለምንድን ነው ቲክቶከሮች አንድ ቀን ማህበራዊ ጉዳይ ሳያወሩ ለትምህርት ቤት ሳያስገነቡ ይሄን ሁሉ ብር እየሰሩ ሆስፒታልን ሰፖርት ሳያደርጉ ምንም ሳያደርጉ ለምንድን ነው እነ ኢንሳ ትልልቅ ድርጅቶች ትልልቅ እነ ብሩክ ሪል ስቴት ለምንድን ነው ለነሱ ውል የሚገቡት ከነሱ ጋር አግሪመንት የሚገቡት? ትልልቅ የማስታወቂያ ባለሙያዎች ፕሮሞተሮች ታክስ የሚከፍሉ እያሉ ምንም አይነት ላይሰንስና ፍቃድ የሌላቸው አዳዲስ ቂጣቸውን ያልጠረጉ ወጠጤዎች እዚህ ዱቄት የሚቀቡ ልጆች ለትውልድ ምንም አይነት ነገር የፈጠራ ስራ እና ኃይሌን እነ ቀነኒሳ ባሉበት ሀገር እነ ብሩክ ሪል ስቴት እንዴት ነው እነ ቀነኒሳና ኃይሌን ማግኘት ያለባቸውን ክብር ማሳየት ያልፈለጉት? ለማን ነው ፕሮሞሽን የሚሰጡት? ሰግጥ ምናምን ለሚል ነው። ማን ናቸው እነሱ? ማውጣት እንችላለን። ስለዚህ ማህበራዊ ጉዳይ የምንነካ ከሆነ ማንም አይመጣም። ይሄ መራራ እውነት ነው። ህዝባችን ደግሞ ብዙ ንቃተ ህሊናው ከባድ ነው። እኛ ስናድግ ኢቲቪ፣ ኦሮሚያ ቲቪ፣ ትግራይ ቲቪ ምናምን ተመሳሳይ ዜና በተለያየ ቋንቋ እያየን ያደግን ሰዎች ነን። የግብርና ዜና፣ የፖሊስ ዜና እያልን ያደግን ሰው ተመሳሳይ ኮንተንት። ስለዚህ ሚዛናዊ የሆነ ነገር ማየት ያልቻለ ህዝብ በአንዴ ቶሎ አይነቃም። ገባ? ይሰለቸዋል፣ ይወጣል። አሁን ከዚህ ቤት ከዚህ ልክ የጆን ዳንኤልን አውጥተን ብንስል እነ መስከረም አበራ ታስረውበት እኮ ጆን ዳንኤልን ፍትህ የሚጠይቅ ነው። አዎ ይጠይቅለት። እሱ ልጅ ነው፣ ይውጣ፣ በቃ ታርሞ ይውጣ። አይደለ እንዴ? ሲሰድቦ የነበረውን አካል ፍትህ ብሎ ሲጮህ የነበረ ህዝብ ነው። ወንጌል ላይ ተጠቅሷል። በቃ ምን አለፋ በርባንን ፍቱልኝ ያለ ህዝብ ነው አይደለ? ያ ወንጌል ላይ ያለው ነጸብራቅ ነው እዚህ ያለው። ስለዚህ እኔ ሀብታሞችና በአጠቃላይ ሀብታሞችና ፖለቲከኞች እዚህ ጋር አሉ በዩዘር በምናምን
ሰፖርት ያደርጋሉ። ዲያስፖራዎች በሰዓት 20 ብር ከፍለው እና በኡበር $300 በቀን ይዞ ገብቶ ነው ይሄ ሁሉ ጊፍት የሚሰጠው። ስታስበው ይሄ በጣም ብዙ ብር ነው ኢንቨስት የሚያደርጉት። ኬት ነው የሚያመጡት ብሩን ብንል እናውቀዋለን። በየሀገሩ የምንኖረው የሚሰራውን ስራ እናውቀዋለን። ወገቡ ተቆርጦ ነው የሚሰራው። ግን ስፔሻሊ እኔ ኢትዮጵያ ውስጥ ኢንቨስት የሚያደርጉ ሰዎች ህዝብ እንትን ያደርጋሉ። ስለዚህ ፖለቲካና እንደዚህ አይነት ሀሳብ የምናነሳ ከሆነ ጊፍተር ከሌለ ማንም አያይክም። ጌም ስትጫወት ያንተን ጌሞች ሪከርድ አድርገው የሚፖስቱ ልጆች አይኖርም እዚህ ጋር ገባ። እስኪ ገብተን ኮንተንቶችን እናያቸው። ስለዚህ እነዚህ ጊፍተሮች ነገ ላይ ሀገር ላይ የሆነ ነገር ቢያደርጉ ፋይል አውጥተህ ልትናገር የምትችለው ሰው አንተ ብቻ ነህ። ስለዚህ ለአንተ ኢንቨስት ማድረግ አይፈልጉም። ነገት እንደምትነሳባቸው ያውቃሉ። ሰጥተውክ እንኳን ብሩን የታመጡ ትላለህ። አንተ እኮ አሁን እዚህ ጋር ተቀምጠው ሌቭላቸውን ታሳያቸዋለህ። አንተ አሳይታቸው ዋው ቴንኪዩ ብለው ለአንተ የሆነ ነገር ማድረግ አይፈልጉም። ሌላ ቤት ላይ ለሆነ ነገር ሊያደርጉ ይችላሉ። ገባምለ እውነትን ትነግራቸዋለህ። የራስክ የሆነ እነሱ የሆነ ነገር አላቸው፣ አንተን የሚተቹበት ነገር አላቸው። ሙሉ ለሙሉ ፐርፌክት ነው ብለው እኔም እንኳን በሀሳብ ማልግባባቸው ነገሮች አሉ አይደል? ማልቀበላቸው ነገሮች አሉ። ስለዚህ አትመቻቸውም። እኔ በጣም በቅርብ ማውቃቸው ሰዎች ብዙዎቹ አንተ አትመቻቸውም፣ ደረቅ ነው፣ ይዞ አይለቅም፣ በቃ ብዙ ነገር ይነካካል ይሉሃል፣ ምናምን ይጠለዋል። ፍራኦልን እስኪ እንግባና ልዕልቲ ፖስት ላይ ያን ያንተ ፍራኦልን ስትከሰው ኦር ሲከስክ የዚህ ህዝብ የዚህ 1000 ህዝብ ኮመንት ምን ነበር የሚለው? እስኪ እናንብበው። አንተ ምቀኛ፣ አንተ ቡዳ፣ አንተ እንደዚህ እናንተ ጥላቻችሁ ሲሉ ነበር። ዛሬ ፍራኦልን ምን እያሉት ነው? ፍራኦልን 90% ተከታይ ካንተ ክስ በኋላ አይደል እንደ ይሄን ሁሉ ፎሎ ያገኘው። አሁን ግን ይሄ ሁሉ ህዝብ ጠልቶታል። ካንተ ጋር ሰላም ሲሆን ግን ቆይቶ ስለነቁ እነሱ ዛሬ አንተ እንድትሰድብላቸው ይፈልጉና ይመጡና አንተን ተከፍሏል ይለዋል። ገባ? ዘዊንም እኮ ተችተነዋል። የተቸነው ለምንድን ነው? ጥሩ ኮንተንት ይዘው ለሚመጡ ሰዎች ለምን የሆነ ነገር አትሰጥም ነው አይደል? እንጂ ሌላ ነገሩ አያገባንም። ጥሩ የመጡ የፈጠራ ስራ ያላቸው ኢንጂነሮች፣ አርኪቴክቶች፣ አትሌቲክስ ላይ የሚሰሩ ስፖርት የሚሰሩ ህፃናት፣ ሰርከስ የሚሰሩ እንደዚህ ቀጣይ ትውልድ ሊያፈሩ ኢንቨስት አድርግ ነው የተቸናቸው ጊፍተሮችን አይደል? ህዝብ ያልሰደቡ ህዝብን ማያጋጩ ሰዎች ሰፖርት አድርጉ ነው። ሌላ በፐርሰናል ነገሩ አልተቸውም። ስለዚህ ዛሬ ላይ እኛ የቆምንላት እኔ በግል የቆምኩት ለሜላት የቆምኩላት የ5 ዓመት ቪዲዮ አምጥተው ስለፖሰቱ ነው። የሜላትን ፎቶ አድርገው አልጋ ላይ ተያዘች ከሌላ ወንድ ጋር የሚል ቪዲዮ ሳይ ይሄ ትክክል አይደለም፣ የውሸት ነው። መጀመሪያ አየሁት ቪዲዮን። ከዛ ጉግል እዛ ዩቲዩብ ላይ ስገባ የ4 ዓመት ቪዲዮ ነው። መጥላትም ከቻለ ይቻላል መጥላት። ግን ደግሞ ለሰዎች በተለይ ሪከርደሮችን የሚያምኑ ኢትዮጵያውያን አሉ። ቁንጽል ነገር ይዘው ሳይሆን ትክክለኛውን ነገር ፖስቱ ብዬ ተናገርኩኝ። የነገርኩ ሰው ማንሳት አልፈለገም። ኦኬ ቤቴን ከፈኩና ይሄ ቪዲዮ ትክክል አይደለም ብዬ ቆምኩላት። ገባ? ስንተቻትም ባደረገችው ነገር ነው እንተቻት ምን ገባው። ከዛ ውጪ ትላንት ሲያደንቋት የነበሩ ሰዎች እሷን መጥላት ጀመሩ ማለት ነው። ትላንትና ስለ ፋሲካ መብት አይመለከታቸውም ነበር? ይመለከታቸው ነበር። ዋይ ከነሱ ስትጣላ ለምንድን ነው ይሄ ሁሉ ህዝብ የተነሳው በሚል ነው። ገባ? እንጂ ሜላት በፖለቲካ የትግራይ ፖለቲካ ምደግፍ ልጅ ናት አይደል? እኛ ደግሞ የአማራ ህዝብ ተበድሏል፣ ሁሉም ኢትዮጵያዊ ልማት ያስፈልገዋል እያል የሀገር የሆነ ነገር እናነሳለን። ነገ ሜላት መታ ፖለቲካ ብታወራኝ አልደግፋትም። የመስመራችን የተለያየ ነው። በምንግባባው እንግባባለን። ግን ይሄ ደግሞ የጅምላ ፍረጃው አንተም ላይ ስላየውባቸው በራሳቸው ሚዛናዊ ሳይሆኑ ስለተነሱ ነው ሀሳብ የሰጠሁት እንጂ እሷ ምንም ታደርግልኛለች ብዬ አላቅም። ማንም ምንም አድርጎልን አያቅም። ሀሳብ እንሰጣለን፣ ብዙ ነገር እንነካካለን። ለዚህ ነው በቃ ይሄን ነው የምለው። በነገራችሁ ላይ ፋሲካን እኔ ፔጄ ላይ አንድ ፎቶዋን አልለጠፍኩም። እንድትሰደብ የሚፈልጉ ሰዎች ግን ፎቶዋን እሷን ብቻ ሳይሆን የህፃናቱን ፎቶ በየኮመንቱ ለጥፈዋል። እነዚህ ሰዎች ትኩረት ይፈልጋሉ፣ ጭፍኖች ናቸው። ህፃናትን እንኳን ፎቶቸው ላይ ስቲከር አድርገው መሸፈን እንዳለባቸው አይገባቸውም። ፓስተሮች፣ ዩቲዩበሮች ሸቅለውባታል በፋሲካ። እኛ አሁን እንደ ሰፖርተር የሁለቱን ፎቶ እየለጠፍን ብዙ ቪወር ማግኘት እንችላለን አይደል? እኔ የሜላትን ቪዲዮዎች 3 ቀን አላቆየውም። አጀንዳዋን ትንሲ ፕራይቬት ነው ማድረገው። ለምን ያን ያህል ኮንተንት የምትሆን አትችልም።
ስለዚህ ድጋፋቸው ራሱ ገደብ ያጣ ድጋፍ ነው የሚደግፉት። ከዛ ውጪ 90%ዎቹ ተሳዳቢዎች ናቸው። እኛን ሀሳብ ስለሰጠን ሴትነታቸውን ክብራቸውን ሳንነካ እኔ በግሌ ማለት ነው ይሄ ነገር ትክክል አይደለም ስላልኩ አጸያፊ ስድብ በጣም ነው የሚሳደቡት። ሁላችንም ቤት ከፍተን መሳደብ እንችላለን። ሜላትም ብዙ የሚደግፉ ልጆች አሉ። ገባ? እጅግ በጣም አጸያፊ ተሳዳቢዎች ናቸው። ቃሉን ማለት አልፈልግም። ሌላን ሴት ከፍ ለማድረግ እኛ በሀሳብ ይሄ ትክክል አይደለም ብለን ያልናቸውን ሰዎች አጸያፊ ስድብ የሚሰድቡን ከሆነ እነዚህ ሰዎች መንጋ ናቸው ማለት ነው። ገባ? እነሱ የፈለጉትን መደገፍ ይችላሉ። ቤታቸው አንሄድም፣ ቤታችን ይመጣሉ። ሚውት ሲደረጉላም እኔ ፈታቸዋለሁ ስለማውቃቸው በሌላ ሀሳብ ምናምን። ገባ? በደንብ እንትን አደርጋቸዋለሁ። ግን መተው እኛ ሀሳብ ስንሰጥ ከነሱ ሳይድ ስላልሆንም ብቻ ተከፍሏቸው አይሉናል። ስለዚህ ለነሱም ተከፍሏል ማለት ነው። ገባ? ስለዚህ እነዚህ ሰውን በመፈረጅ ለሰው ስም በመስጠት እውነትን ባለመቀበልና እንትን በማለት በማደፋፈን የሚሄዱ ሰዎች ናቸው። እስከየት እንደሚቀጥሉ አላቅም። የፋሲካ ነገር አሁን ቅድም እዮዳብ እንደውም ፋሲካና ዘዊን ስታደርጋቸው እኔ ብዙ እንትን አላልኩም ነበር፣ ደስ አላለኝም። ፎቶ ራሱ ባይታይ በቃ ሀዘኗ ለወሬያቸው ማጣፈጫ ስለሚፈልጉት የቆየ ንግግሯን ለሜላት መልስ እንደሰጠች አድርገው ይፖስቱታል። እንዴት ነው ጨቅላ ህጻናትና እናንተ ፕሮፋይል ፎቶ የምትፖስቱት ብለህ ስትጠይቃቸው መልስ የላቸውም፣ ያለቅሳሉ። ቶሎ ነው የሚያለቅሱት፣ ቶሎ ይሰማቸዋል፣ መብታቸው ነው። ግን እኛ ጨካኞች አይደለም። እዚህ ቤት ለቪታ ቆመናል። ቪታ ብሔሯ ይታወቃል። ብቻችንን የቆምንላት ለሀዊ ዲዛይን ቆመናል። ሀቢባ አዘጉባ ስትል እዚህ ቤት ለቲጂ እርጥብ ቆመናል። 200,000 ብር ነው የሰበሰብንላት ለቲጂ። ያ ሁሉ መንጋ ሲጮህባት ለቲጂ አገልግል የቆምንላት እኛ ነን። ለማሜ ጎንደር የቆምንላት እኛ ነን። ብዙዎቹን መጥቀስ እንችላለን። ለምን የዛኔ ተከፍሏቸዋል አላለም። ለቤታየው ቆመናል ሲያሯሩት። አዎ እንደ መንጋ ለእንትናም ቆመናል። ዳለቻ እንትን ሲባል ምናምን ከዲጂ ጋር ስትጣላ ለማነሾ ለሊያሾ አይደል? ሊያሾ ትክክል አይደለም ብለን ዳለቻ እኔ አልነበርኩም የዛኔ ለሊያሾ እንትን ብያለሁ። እኔ ሀሳብ ሰጥቻለሁ። ነው ትክክል አይደለም ብለን ዳለቻን ጠይቀናል። ለፍሬ ከ400,000 ብር በላይ ሰጥቻለሁ። ለአያጅቦ ከ500,000 ብር እንዲያገኝ አድርገናል። እንዲሁ ለመሲ ብርጅስቶት ለሀቢባ ያረዳውት ማን አለ? ጂጂኪያ ብቻ ነው ብር ከኔ ያላገኘችው። ስለዚህ እኔ ልንገርህ እዮዳብ፣ እኔ የራሴ አመለካከት አለኝ። ከትልቅ ፎሎ ካላቸው ሰዎች አንተን ነው ፎሎ ማደርገው። በሀሳብ ስግባባ ሀሳብ ሰጣለሁ። ለዚያው $700 ረድቻለሁ። ስለዚህ እዚህ ቤት የሚሰጥ እንጂ የሚቀበል የለም። መስጠት ካለባችሁ ይስጡክ። መልካም ሀሳብ ይዘህ ከመጣክ ቢደግፉክ እኔ ደስ ይለኛል፣ እንደ ማንኛውም ሰው ገባ። ከዛ ውጭ ግን እኛን ስም ለማጥፋት ምናምን የሚሄዱበት ርቀት እኔ አይመቸኝም። ዋናው ጉዳይ ምንድነው? ትልልቅ ባለሀብቶች ለእውነትና ለሀቅ ብዙ ወቅታዊ አጀንዳ ላይ ይዞ የሚሄድ ሰው መደገፍ አይፈልጉም፣ አይችሉም ብዬ ነው ማምነው እኔ በግሌ። ግን የዚህ ቤት የሁል ጊዜም ለማን ነበር ልጅ ድምጽ ሆነው? ለቡራ ሰሞኑ ለዚህ አክብሮ መክሮኝ፣ እኔ ለሰው ልጅ ዋናው ምክር ነው ፋሚሊና መክሮኝ ይህንንም እንደዚህ አድርጎልኛል። ቃላት የለኝም። አዶን የእግዚአብሔር በጣም ነው ማመሰግነው። እሸበት አሁን የነገርኩት ምክር በራስ ያለ ግን ይሄኛው ማለት ነው። ሌላ የነገርኩት ነገር አለ ከቪዲዮ ውጪ። ምን አልኩት? ሱራዬ ያልኩት ታዋቂ ነህ አሁን ሰው ያያሃል፣ ግን ስትንቀሳቀስ 10,000 ፎሎወር እንዳለክ 10,000 ፎሎወር እንዳለክ ሰው ማክበር አለብህ። ልንገርህ ገባህ? ለፎሎወሬ አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው ማለት እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች። አብዛኞቹ ቲክቶከሮች 1 ሚሊዮን ሲያልፉ ኖ ጉድ ናይት አትበይ። ነይ እንግዲህ ተመልከቱ። ሰግጥ ምናምን ብሎ የሚል ሰው አሁን ደግሞ መጦኛ ለሱራ ድምጽ በምንሆንበት ጊዜ ጣልፈው እንዴት ፖለቲካ እንደሚሰሩ ተመልከቱ። እንግዲህ ልጅ መካሪ ያለ መንገድህን ታውቃለህ። እግዚአብሔር ያክብርልኝ። እሺ እኔም በጣም ነው ወድማከ የተበደለው ማለት ገባህ? ለፎሎወሬ አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው ማለት እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች። አብዛኞቹ ቲክቶከሮች 1 ሚሊዮን ሲያልፉ የነሱ ውድቀት ምንድነው የሚሆነው? ኩራት ነው የሚሆነው። ሰውን አለማገዝ ነው የሚሆነው። 10,000 ፎሎወር ካለ ካንተ ከማንም ሰው ጋር ኮላብ ታደርጋለህ። ገባህ? ታዋቂ ቲክቶከሮች ብታይ ማለት ነው አክብረህ
ትጠይቃለህ አይደለ? ኩራት ልብ ውስጥ እንዳይገባ ቢ ሃምብል እግዚአብሔርን ትይዛለህ፣ መንገድህን ታውቃለህ፣ ታድጋለህ። መጨረሻ አዶኒ እግዚአብሔር ያክብርልኝ። ከዚህ በላይ ግን እንትን አሁን እሱ ተመልከቱ እንግዲህ ለሱ አዶናይ ኢትዮጵያ ውስጥ ገብቶ ኢትዮጵያዊ ያልሆነ ካናዳዊ ይህ ሱራጃ የሚባለው በራሱ በተሰጠው እንትን አንደኛ ተመልካች የነበረው እሱ ነው። ግን ያው እንትን ስለሌለው በዚህ ይሄ እንዲህ ነው በቃ ሰዎች ፖለቲካ የሚሰሩት እኔ ነው የሚጫወቱት። እኛ ነን ለዚህ ልጅ የቆሙ ድምጽ የሆን ነው። እነሱ ግን ጠልፈው ልጁን ይቅርታ አስብለው አሁን ደግሞ ያው 100,000 ብር ሰጡት። 100,000 ብር ሰጥቶ ኃይለኛ ገጸ ባህሪ ገነባበት በሱ ላይ ማለት ነው። አያችሁ ለእውነት መታገል ማለት እውነቱ መውጣት አለበት። አያችሁ ብዙ ጊዜ የበደሉ ሰዎች በደላቸው እንዲሸፈን ይደረጋል በገንዘብ በትናንሽ ነገር። አሁን አልፈርድበትም ያለች ሊያስገድሉት ሁሉ ሊያስደበድቡት ሁሉ ይችላሉ። ካምፓኒው ሊከሰው ነበር። ኦኬ ፓስታ የሚባለው ምናምን ተረዳችሁ? መግለጫ ሁሉ አውጥቷል ኦኬ ፓስታ። ይህን ግን ለዚህ ልጅ ግን ድምፅ የሆንኩት እኔ ነኝ። እኔ ድምፅ ሆነው በበነገታው እነ ጆከር እነ ምናምን ያው ኦኬ ፓስታ ኦነር ትግሬ ስለሆነ ደውለው እንትን አደረጉ እነ መሲ ብሪጅስቶን ምናምን። ዋናው ግን ይሄ ልጅ አሁን አልፈርድበትም። ሄያዝ ኖ አዘር ቾይስ። ይህ ልጅ አሁን ቾይስ የለውም። ይሁዳ እኔ ግን የምጠይቅህ አንተ ወደዚህ ሚዲያ ስትመጣ ማለት ነው በመጀመሪያ ያው በጣም በፖለቲካው ላይ እንደመጣ ታውቃለህ አይደል? እኔ መጀመሪያ ሲመጣ በሃይማኖት ሐሰተኛ ነቢያቶች እየተቃወምኩ ነው የመጣሁት። እኔ እነ እዩ ጩፋን እነ እስራኤል ዳንሳን ምናምን እየተቃወምኩኝ እቺ ቡርቱካን ነቢያት ቡርቱካን የምትባል ኤርትራን ቤተክርስቲያን 2018 ሸውዳ አታላ አባረሪያት ነበርና እሷ ለዶክተር አብይ አህመድ እንደጸለየችለትና ዶክተር አብይ አህመድን ደንቨርም ስለማውቃቸው ቤተሰቦችን ደነገጥኩኝ። እሱ ጠቅላይ ሚኒስትር እንደሆነ ሳውቅ ባዳዊን የደንቨር ነው አደሲም ተንበዛ ወደዛ ነው የገባሁት። 2 ዓመት እኔ መንፈሳዊ እንትን ነበር ማገለግለው፣ ግን ፖለቲካና ሃይማኖት እንደተያያዘ ሳይ ያው ሁለቱም እንኳን አንድ አይነት ነው። በነገራችን ላይ አንተ ማለት ያው እሷ ልጅቷ የወጣችው ልጅ እንዳለችው እንደዚህ አይነት ተጽዕኖ የሚፈጠርበት ቦታ ላይ ባለሀብቶች እንደማይገኙ ነው እየተናገረች ያለችው። እና በነገራችን ላይ አንድ ሰው ወደ ሚዲያ ሲወጣና የሰዎችን ድምፅ የሌላቸውን ሰዎች ድምፅ ሲሆን ለገንዘብ አይደለም ለነፃነትና ለእውነት ነው። ምክንያቱም ይለያያል። አይ ሶሻል ሚዲያ ላይ መኒ ሜክ ላርግ ብሎ የሚወጣ አለ። ሶሻል ሚዲያ ላይ ደግሞ እኔ በምችለው አቅም ለህዝቤ በተቻለኛ አቅም ድምፅ ሉም ብለን ይወጣ ገንዘብ ጥበቃ አይደለም። እኔ ለኢትዮጵያ ህዝብ ነው ለኢትዮጵያ ህዝብ እኔ ለሁሉም ለኢትዮጵያ ህዝብ መንፈሳዊ ትምህርት ላስተምር። ስለዚህ ማንም ሰው በነገራችን ላይ ማንም ሰው አይጠብቅም ለማለት ፈልጌ ነው። አሁን ለህዝብ ምነግራት እርግጠኛ ነኝ አንተ እግዚአብሔር ይመስገን ሰርተ ምትገባ ከማንም በላይ ያለህ እንጂ ያንስክ አይደለም። ግን እንደ እንትኑ ጌም ትጫወታለህ። ሶሻል ሚዲያውን ግዴታ እንደ በቃ እንደኛ አስተሳሰብ እንደኛ ኮሚኒቲ አይ አክቲቪስት ስለሆንኩኝ ገንዘብ አልሰራበትም አይደለም። ግዴታ መስራትም አለብህ። ይሄ ሞኝነት ነው። የመጣ ይሰጥሃል። መጥቶ ደግሞ ሐቀኛ ሆነሽ ካልሰራሽ አሁን ሐቀኛ ሆኜ እኮ ብር ማን አልፈልግም ይላል። ለምን አልፈልግም? ግን እንዲሰጡኝ የምፈልገው ይህን ማመለካከትን ይዤ እኔ ለሁሉም ድምፁኛለሁ። ለኦሮሞም፣ ለአማራም፣ ለትግሬ ለሁሉም ድምፅ ሆናለሁ። ለፔንቴም፣ ለኦርቶዶክስ ለሁሉም ፌር ሆኜ ፍትሃዊ መሆን የምፈልገው። ብሔርተኛ አይደለሁም፣ ሃይማኖተኛ አይደለሁም። ጂጂ ታውቂያለሽ። እኔ ሰው ሲበደል ድምፅ ሆናለሁ። ሴቶች ሲበደሉ ከራሴ ከኪስ እያወጣሁ እረዳለሁ። ወንድም ሲበደል እረዳለሁ። ምንድነው ግን አሁን እኛ ልናሳይ የፈለግነው እዚህ ሶሻል ሚዲያ ላይ ሆን ተብሎ ነው ኢንቨስት የሚደረገው። በጌመሮች ላይ ኢንቨስት የሚደረገው እኔ የማስተላልፈው መልእክት ሙሉ ኢትዮጵያን ህዝብ የሚጠቅም ነው፣ ህዝቡን ለማንቃት ነው። ስለዚህ እኔም ቢደግፉ መጣው ለኔ ጊፍት ቢሰጡ አንደኛ አካውንቴ ያድጋል፣ ሁለተኛ እኔም ራሱ አልደክምም አይደል እንዴ? የራሴን ሪሶርስ እያጠፋው እኮ ነው። 7 ዓመት ያጠፋሁት ሪሶርስ በጣም ብዙ ብር ነው ያጠፋሁት። እኔ ሰውን ለማስተማር በተለያየ መንገድ ነው የምሰራው፣ በተለያየ መንገድ እና ያንን ነገር ለማየት ከሆነ እዮዳብ እንደዛ ከሆነ ለምንድን ነው ባለሀብት የምንለው? ሁሌ የስርዓቱ ወገን እናደርገዋለን።
ተበዳዮቹን ደግሞ ወይንም ደግሞ ድሃ አድርገን ነው የምናያቸው፣ ሀብት የሌላቸው። በነገራችን ላይ ተቃዋሚ የሚንቀሳቀሰው ባለሀብት ነው። ይህንን ማወቅና ለማወቅ እንግዲህ የአንዳንድ ሰዎች ፋንታ ነው። አሁን የምታያቸው ተቃዋሚዎች በሙሉ ሳይበሉ እንዲያውም ከመንግስት የበለጠ ባለሀብቶች ናቸው ኢንቨስት የሚያደርጉት። መንግስት ከተለያየ ሀገር ዲፕሎማቲኮች፣ ከተለያየ ሀገር እርዳታዎች፣ በተለያየ የመሳሪያ የሚሆን የምናምን ብዙ ነገር ያገኛል። እንዲሁም ከታክስም ከግብርም ነው ይህንን ሁላ መሳሪያና ወታደር የሚያስታጠቀው። በጣም የሚገርም ትልቁ ሀብት ያለው ተቃዋሚዎች ጋር እንደሆነ ታውቃለህ። ኦፍኮርስ ተቃዋሚዎችማ እኮ እነ ወርቁ አይተን ምናምን አሁን ኢንቨስት ያደርጋሉ። ኢንቨስት የሚያደርጉበት ማን ላይ ነው? አንተ እኔ ስም አትጥራው። ቆይ እኔ ተናግሬ ኖ ማለት እኔም እኔ እንደዛ ነኝ። ለዚህ እኮ ነው አሁን ሀቁ እንዴ በአደባባይ የምናውቃቸው። ግን ችግሩ ምን እንደሆነ እዮዳብ ታውቃለህ? እዚህ ጋራ መጥተው ለእኛ የማይሰጡበት ምክንያት ዋናው ችግሩ ምንድን ነው? ጥቂቶች ናቸው። የእኛን ሀሳብ የሚደግፉት ጥቂቶች ናቸው። ሰው ያንተን ሀሳብ የሚገዛ አይደለም። ህዝቡ በሚሊዮን ነው ቪዲዮ የሚታየው። ህዝቡስ ለምን ለራሱ ሲል አንተ የምትታገለው እኮ ለድሃ ነው። እዚህ ጋር ካልገባ ከብዛትማ ከሄድ ድሃዎች ናቸው። ሶ ኤቭሪ ዲያስፖራው እንዳለ በተለያየ ቦታ ያለው ሁሉም በቃ ለእንትን ነው የሚሰራው ማለት ነው። እንዳለ እኮ የምታየው ለመሰጠቃለሽ አንድ መልካም ነገር ራሱ ተቃዋሚ የሚባለው እኮ መረማመጃ ነው። እዮዳብ እኛ እኮ መረማመጃ ነው። እዚህ ጋራ አንተ ብልጥ መሆን ያለብህ ከሌሎቹ ከነ ጀዋር ለምሳሌ ፎር ኤግዛምፕል ውሰደው። የቱ ጋር እንዳለ ዛሬ ትላንትና የሚዲያ ባለቤት ነው፣ ዛሬ ደግሞ የቱ ጋር እንዳለ እግዚአብሔር ይወቅለት። በቃ እዚህ ጋር አንተ ራስህ መጣል የለብህ፣ ሞኝ እንዳትሆን። በቃ ይሄንን ነው እንጂ እዚህ ጋር በሚመጣ ገንዘብ ያንተ ህይወት አይለወጥም። ምናልባት ቁጭ ስትል ሌላ ስራ ለመሰለኝ ነው። ኖ ገንዘቡ አይደለም እኮ ማን ነው ጂጂ ገንዘቡ ገብቶኛል። ግን ኢንጆይ ለማድረግ የምትፈልጋቸው ነገሮች ነው። እኔ ለኢንጆይ አይደለም፣ እኔ ዋጋ እየከፈልኩኝ ነው። ኢንጆይ ላረጋ አይደለም፣ በጣም ዋጋ እየከፈልኩ ነው። በጣም ቤተሰቦቼንም ለኢትዮጵያ ህዝብ ለ120 ሚሊዮን ኢትዮጵያ ህዝብ ዲሞክራሲና ሰላም እንዲመጣ እንዲግባቡ መድረኬን ከፍቼ ታውቃለህ። ጂጂኪያ ከቴዲ ሐዋሳ በቤት የኔ ቤት ነው። ከ2018 ጀምሬ ቁጭ ብዬ 10 ሰዓት ለማግባባት የምሰራው እኔ በጣም ዋጋ እየከፈልኩኝ ነው። አሁን ደክሞኛል፣ ሰልችቶኛል። ለምን? ምክንያቱም ብዙ ብር አጥቻለሁ። ብዙ ቦርጫማ እኮ ነው ያልኩት። ላሳይሽ እንደምን እንደምመስል 2022 ላይ የኔ ሰውነትና። ስለዚህ ያልኩ ያለሁት ግን በቃ የተረዳሁት ምንድነው ተቆጣጥረውታል። በቃ ተቆጣጥረውታል። ማህበረሰቡም ደግሞ ከእውነት ጋር አብሮ አይራመድም። አንደኛ እውነትን እንዲያዳምጥ አይደረግም። እኔ የተናገርኩት ነገር ሁሉ እውነት ነው የሚሆነው። እኔ ስናገር ሰው ስቃወም በመረጃና በማስረጃ ነው። አሁን አሳየኋችኋል። ዘዊ እንዳልተከፈለው በመረጃም ብቻ አሳየኋችሁ። ቲክቶክ እንዳልከፍል እንደማይከፍል የራሱን ብር ቢዝነስ አለው ምናምን ወሬቨር። ግን እነማን ላይ ነው ኢንቨስት የሚያደርጉት ነው? እነዛ ላይ ኢንቨስት ሲያደርጉ ለምንድን ነው ኢንቨስት የሚያደርጉት? ትውልድን የሚያጠፉ እንግዲህ አሳየዎች ሰግጥ ፈምስ ብሎ ገብቶ ምን ያህል መንግስት እንኳን ራሱ ሽፋን እየሰጠው እንዴት እንደሚያመላልሰው በፕራይቬት ፕሌን ነው ከአዲስ አበባ መቀሌ ይገባዋል እንዴ አክሲዮ ምንድነው ጽዮን ማርያም የሚባል ቤተክርስቲያን ውስጥ ነው አለ እንደስከነንቱ ነው የገባው። አይተሻል? ከክለብ ወደ ቤተክርስቲያን መንግስትም ራሱ ስፖርት ያደርጋል። መንግስትም ራሱ እኮ የሚከፍላቸው ብዙ ሚዲያዎች አሉ። እንዳልሽው ፋኖ የሚከፍለው ብዙ ሚዲያ አለው። ዲጂታል ወያኔ አለ፣ ዲጂታል ወነግ አለ። ሁሉም እየከፈለ ነው እንትን የሚያደርገው። እነ ዮናስ ሳይከፈላቸው አይተነፍሱም። እነ ቴዲ ሐዋሳ ሳይከፈላቸው አይተነፍሱም። ስለዚህ አሁን ያወቁት አሁን አረጋግጫለሁ። በቃ ሰው ሁሉ በደንብ ነው የተከፈለው። የግብርና መሬት እኮ ምን ያክል ነው ሐዋሳ ላይ ወሰደ? በአጭር ጊዜ ውስጥ ማለት ነው። በአጭር ጊዜ ውስጥ አልሰማሽም? ተሳስቶ አሳጥሬዋለሁ ሲል አልሰማሽም? ነው እኔ አውቃለሁ። ከዚህ በፊት ቀደም ሰምቻለሁ እንደወሰደ እና ግን እኔ የምልህ ምንድን ነው እዮዳብ ለአይምሮ ለንጹህ አይምሮ ነው። በቃ ለአይምሮ እኔ ለዛ ነው እኔ አሁን ማረገው ለዛ ነው። ግን ቀንሳለሁ። ከሰው አታገኘውም ከእግዚአብሔር ታገኘዋለህ። እውነቴን ነው የምልህ እንጂ መጣ አልመጣ እዚህ ጋር የፈለገውን ነገር አረገ። ግን እጁ ሰፊው እግዚአብሔር አንተና ቤተሰቦችን የሚጠብቅ መከራ ውስጥ የማያስገባ ለልጆችና ለቤተሰቦች ስትል ስራ የእግዚአብሔር ተአምር ነው የወጣው የሰው አይደለምና ከሰው ማትጠብቅ እግዚአብሔር ይመስገን ጤና አለ፣ ወጥተህ ትገባለህ፣ ቤተሰቦች ሰላም ናቸው፣ አካባቢ ሰላም ነው። ይህን ነገር ግን እንዳታውቁ። ኧረ እኔ ለህዝብ ነው የምታገለው፣ ለህዝብ ድምፅ እኔ ማተወይ ለኢትዮጵያ ህዝብ ማርቲን ሉተር ኪንግ ነኝ ብያቸዋለሁ። ማርቲን ሉተር ኪንግ በ38 ዓመቱ ነው የሞተው። እኔ አልሞትም። ለምን? የምታገለው አንደኛ ምንትን ነው ወርጃ ልታገልልም አላስታጥቅም፣ የታጠቀ ኃይል ስፖርት አላደርግም፣ አልደግፍም። ግን እኔ ለዛ ነው እንድታውቁ ነው። እኔ አሁን ተከፍሎኝ አይደለም። ለጂጂ ከ6 ወር በላይ ነው የቆምኩላት። ከፍላይ ነው እንዴ?
ያው ከዳልቻ ጋር ነው ስታገል የነበረው። ለምን እነዚህ ኔቸሬ ነው። ባለቤቴ ምንም ተሰድበናል። አሁን ባለቤቴ ሁሉ ጊዜ ነው በማድረግ ተሰደባለች። ምንም ችግር እኔ ያልሰደበኝ ሰው የለም። ግን አት ኤንድ ኦፍ ዘ ዴይ እዚህ ሶሻል ሚዲያ ላይ ለእውነት ነው የምታገለው፣ ለእናንተ ልጆች ነው። እኔ ባደወይ ድስትም ርስትም የለኝም ኢትዮጵያ ውስጥ እጀም አላቅም። 30 ዓመት የመሄድ ፍላጎት የለኝም። እኔ ኢትዮጵያ የምሄደው የብሔር ፖለቲካ ሲጠፋ ኢትዮጵያ እሄዳለሁ ለቫኬሽን። ካለበለዚያ ግን አልገባም። የማልገባበት ሀገር ቢኖር ኢትዮጵያ ነው። ለምን? በብሔር ፖለቲካ ስለማላምን። እኔ ብሔርተኛ አይደለሁም፣ ሃይማኖተኛ አይደለሁም። ግን ለሀቅ ቆማለሁ። እንድታውቁ ስለፈለግኩኝ ነው። ጂጂ አሁን መጣ ለእኔ ሀቄን አውጥታለች። በፍራኦል ኬስም ካሳ ጠብቃለሁ። ጂጂ ይቅርታ አድርጊልኝ። ካሳ ነው። ካሳ ሌላ ነው አይደል? ለምሳሌ አሁን ዮናስ ሴጋ ይቅርታ ጠይቀኝ፣ አልቀበልም። ካሳ ይስጠኝ። ብር የለም አለክ እንደዛ ይቅርታ ጠይቆ ምን ብሎ አልቀበልም አልኩት። ካሳ ስጠኝ። እኔን እንደ ዮናስ በእኔ ላይ የዋሽ ሰው አለ እንዴ? ካሳ ይስጠኝ።